አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ? የሞይመንቱ ቤተሰቦች ሰላም ናቸው? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ እናንተ? እንግዲህ ቪዲዮ ከሰራሁ በጣም ቆይቻለሁ። በጣም የሚገርመው ነገር የምር ቪዲዮ አላጣውም፣ አይዲያም አላጣውም፣ ምንም አላጣው። በቃ ግን በጣም ድብር አለኝ ማለት ነው። ውሎ ብቻን ብቀርጽ በቂ ነበረ ለዩቱብ። ነገር ግን በቃ አንዳንዴ ዩቱብ ይመጣበታል ይሆናል አለው ነገር አንዳንዴ ማለት ነው። የሆነ ከተዋችሁት አንዴ ሳምንት ከተዋችሁ በቃ ተውት በዛው አቁሚ የሚል ነገር አለው። አላውቅም ብቻ እና በጣም ነው የሚያስጠላው ማለት ነው። እና ለማንኛውም ቆይ እንግዲህ ቀርጬ ዝም ብዬ እንደዚሁ ስሄድ መቀረጽ እወዳለሁ። በሄድኩበት ደስ የሚል ነገር ካገኘሁኝ መቀረጽ ደስ ይለኛል ማለት ነው። እኔም ወላሂ አባቴን ሲያምብኝ የፈራሁት ያንን ብቻ ነበረ። የቀረጽኩት ቪዲዮ ሀታ ቤቱን ውስጥ ሆኖ ለየት ያለ ነገር ሲኖር ቀርጻለሁ። አለቀው ችግሬ መልቀቅ ላይ ነው ማለት ነው። እና አልጭነውም ዩቱብ ላይ። ዛሬ እንግዲህ ሸይጣኑ ሄድ ብሎልኝ ይህንን መጫን አለብኝ ምናምን ብዬ መጣሁ ማለት ነው። ላይቭ ነው የምገባው በብዛት ላይቭ ይሻለኛል። ፕሮሰስ የሚለው አስተካሪ ነገር ስለሆነ ዝም ብዬ እንደዚሁ ተንብሌን ሳልሰራ ላይቭ ዝም ብዬ ጆይን እላለሁ። ትንሽ ቆያለሁ እወጣለሁ ማለት ነው። ሀታ ላይቭም አልቆይም እና ይህን ይመስላል ቤተሰብ። እንግዲህ ኢጃዛ ሄጄ ባህር ሄድኩኝ ከጓደኛዬ ጋር። በጣም ደስ የሚል ምሽት ነበረ። በጣም ነው ደስ የሚለው። እንግዲህ ደጋግሜ ሄድኩኝ ጅዳ ከመጣሁኝ እዚህ ቦታ አሁን ለሶስተኛ ጊዜ ሲሄድ ነው እና በጣም ነው ደስ የሚለው ማለት ነው። በዚህ ቦታ ሁለቴ፣ በሌላ ቦታ ደግሞ ሌላ መግቢያ ያለው በጣም ያበደ ቦታ ነው ያለው። በዛ ነው ሄጃለሁ። ሁሉንም ዩቱቤ ላይ ጭኜዋለሁ ሁሉም ማለት ነው። ሁሉም ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ እባካችሁ ሰብስክራይብ ላይክ አድርጉኝ። በቅርብ ደግሞ ኢትዮጵያ ገባለሁ። ኢትዮጵያ አሳያቸዋለሁ። ሳፋሪ በቃ ደስ የሚል ነገር ኢትዮጵያ አሳያቸዋለሁ ማለት ነው። በቅርብ ገባለሁ። ላይክ ሰብስክራይብ አድርጉኝ፣ አይጎዳችሁም የምር ለሚሳሸብጋ ሰብስክራይብ አድርጉኝ። ባታወትም እንዱ ትንሽ ካያችሁ ይበቃዋል። ሰብስክራይቡ እንዳይነሳ ብቻ ቢያንስ 2 ደቂቃ 3 ደቂቃ ሆና ሰብስክራይብ አድርጉኝ። እና ይህ ቦታ በጣም ነው ደስ የሚለው ወላሂ። እዚህ ጋር ደግሞ እንደምታዋቸው እነዚህ ዋነሶች ማለት ነው። ሁሌም ይህ መስኮት ነው። መስኮታችን ላይ አንተን ጥሬ እናፈስላቸዋለን። ሩዝ ማለት ነው። ሩዝ ሌላም ጥሬ ይሁን ብቻ እንደዚህ አደርግላቸዋለሁ። ውሃም በሳህን አደርግላቸዋለሁ። ለምደዋል። ሁሌ እዚች ቦታ መጥተው ይመገባሉ፣ ይጠጣሉ ማለት ነው። በጣም ብዙ ዋነሶች ናቸው ማለት ነው እዚህ የሚመገቡት እና ይሄ በጣም ትልቅ ሰደቃ ነው ወላሂ። እኔ ኢትዮጵያ ስገባ የምር የሰደቃ ትንሽ ትልቅ የለውም እና እንደው እኛ አካባቢ እንግዲህ ታውቃላችሁ ሀታ ዶሮ እንኳን ጠግቦ የማይበላበት ሆነው ኢትዮጵያ ዶሮዎች ሲመጡ ምናምን እሺ እያለን እንዳይበሉ ነው የምናደርጋቸው። እና ኢንሻአላ ሰደቃ ከትንሽ ይጀምራልና ኢትዮጵያ ስገባ እንደዚህ እኔ መሰደቅ እፈልጋለሁ። ነገሩ ኢትዮጵያ እርሻ ምናምን አለ በኛ አካባቢ ይበላሉ። ያንን ከዛ ላይ ይበሉ ይሆናል አላውቅም። ብቻ በጣም ትልቅ ሰደቃ ነው። እዚህ ሳውዲ ላይ በረሃ ነው፣ በጣም በረሃ ነው። ምግብ የለም ውጭ ላይ እና እዚህ ቦታ እንደዚህ እንትን ሲሉ የሆነ ደስ ይላል ወላሂ። ምንም ያኔ እንትንም ቢሆኑ ወፎችም ቢሆኑ ሰደቃ ነው። ረሃብ ነው እና በጣም ነው ደስ የሚለው። እንደዚህ አብሉ። ምናልባት አይታወቅም ጀነት የምንገባበትን እና እነዚህን እንትን ስል ሳበላ በጣም ነው ደስ የሚለኝ ማለት ነው ወላሂ። እና ይህን ይመስላል ቤተሰብ። ላይክ ሰብስክራይብ አድርጉ። በጣም ነው ደስ የሚሉት ማለት ነው። ሰዓቷን ያውቃሉ። በሰዓታቸው መጥተው
ይመገባሉ። ታላረኩላቸው እንኳን በቃ ይመጣሉ፣ ቦታው ትዝ ይለኛል ሲመጡ ማለት ነው። እና ባህር ሄደን እዛው እራታችንንም በላን። ምርጥ አልቤክ ነው የበላ ነው ማለት ነው። በጣም ነው ደስ የሚለው። ቡና ጠጣን፣ ቡና ገዛን። ይሄ ቡናው የምር ውድ ነው፣ አንዱ 7 ሪያል ነው ማለት ነው። እና ግን ጽድት ያለ ቡናውን በቃ ፓወርፉል ነው፣ ኃይለኛ ነው ቡናው ለራሱ ማለት ነው። እና እዛ አምሽተን ሌሊት ነው ወደ ቤት የተመለስ ነው ማለት ነው። 6 ሰዓት ነው ወደ ቤት የተመለስ ነው። እና በጣም የሚጥም ነው የምግብ ለራሱ ስፓይሲ ነው፣ በጣም ይጥማል። እናላችሁ ደስ የሚል ምሽት ነበረ። እዛው ሂና ምናምን አሰርን እጃችንን። በጣም ደስ የሚል ምሽት ነበር።